ሰላም ክቡራን ተከታታዮች፣ ይህ ጤና በልጅ ነው። በዚህ ቪዲዮ በማርበርግ ቫይረስ የተበከሉ ማቴሪያሎችና በዚህ በሽታ የሞቱ ሰዎችን እንዴት በጥንቃቄ ማኔጅ እንዳለብን እናያለን። ከዚህ ቪዲዮ የተሻለ ግንዛቤ እንደምታገኙ አልጠራጠርም። እስከ መጨረሻው እዩት። ለቻናሉ አዲስ ከሆናችሁ ሰብስክራይብ አድርጋችሁ ጀምሮ ወደ ቪዲዮ። ማርበርግ በጣም በፍጥነት ከሰው ወደ ሰው እንዲሁም በማንኛውም ከሰውነት በወጣ ፈሳሽ በተበከሉ ዕቃዎች አማካኝነት በንክኪ የሚተላለፍ እንደመሆኑ መጠን በትክክለኛው መንገድ ማኔጅ ከማድረግ በስተቀር ሌላ ምርጫ የለም። የጤና ባለሙያዎች በቫይረሱ የተጠቁ ሰዎችን ሰርቪስ ለመስጠት ወይም የሞቱትን ለመቅበር ማሟላት ያለብን ነገሮች አሉ። እነሱም የመጀመሪያው ፒፒኢ ነው፣ ፐርሶናል ፕሮቴክቲቭ ኢኩዊፕመንት። ይህ ፒፒኢ ምን ያሟላል? ግላቭ። ይሄ ግላቭ ደብል ቢሆን አሪፍ ነው። ደብል ግላቭ እንለብስ አሪፍ ነው። N95 ማስክ መጠቀም ይኖርብናል። ፌስ ሺልድ ኦር ጎግል መጠቀም ይኖርብናል። ፉል ጋውን ኦር ኦል ከቨር የምንለውን መጠቀም ይኖርብናል። ሹ ከቨርስ የጫማ መሸፈኛ መጠቀም ይኖርብናል እና ሄድ ከቨር ማሟላት አለብን። ሌላው ማሟላት ያለብን አይዞሌሽን ነው። የተበከሉ እቃዎችንና የተበከሉ ሰዎችን ለይቶ ማወቅ እና የተበከሉ ሰዎች ኢንፌክትድ የሆኑ ሰዎችን ለብቻቸው አስቀምጦ በጥንቃቄ ማኔጅ ማድረግ፣ ኬር መስጠት ያስፈልጋል። ማቴሪያሎችን ደግሞ በተዘጋጀላቸው ለነሱ ሌብል በተደረገ ኮንቴነር ውስጥ አድርጎ በትክክል በደንብ መከደን አለበት። የተከደነው ኮንቴነር በድጋሚ መከፈት የለበትም። በሽተኛ የተጠቀመባቸው ማቴሪያሎችን ምልክት በተደረገበት እና ለሱ በተዘጋጀ ኮንቴነር ውስጥ መጨመር አለባቸው። በትክክል መከደን አለበት። ይሄ ኮንቴነር በድጋሚ መከፈት የለበትም። ከበሽተኛው ሊነካኩ የሚችሉ ነገሮች የምንላቸው አንደኛ አልባሳት፣ የተኛባቸው አልጋዎች፣ የሕክምና እቃዎች፣ መመገቢያ እቃዎች፣ ከበሽተኛው የወጡ ፈሳሾች ናቸው። እንግዲህ ዳይሬክት ኮንታክት አላቸው የምንላቸው እነዚህ በኮንቴነር ከተዘጋጁ በኋላ ዲስኢንፌክት መደረግ አለባቸው። ዲስኢንፌክት የምናደርግበት ኬሚካል 0.5 ክሎሪን ሶሉሽን ሶክዶ ነው መቀመጥ አለባቸው። ከዚያ በኋላ ነው እንግዲህ ለጽዳት መዘጋጀት ያለባቸው ማለት ነው። እንግዲህ የሚጸዱ ነገሮች የምንላቸው ጣራው፣ አልጋው፣ በሽተኛው ተኝቶበት የነበረው ወለሉ፣ ወንበሮች፣ ማንኛውም እቃ ከበሽተኛው የተነካኩ እቃዎች ከ10 እስከ 15 ደቂቃ ያህል በኬሚካል ውስጥ መቆየት አለባቸው። ዲስኢንፌክት መደረግ አለባቸው። ሌላው ዌስት ዲስፖዛል ነው። ቆሻሻን እንዴት እናስወግድ ነው። ቆሻሻን ለማስወገድ ሁለት አማራጮች አሉን። አንደኛው መቅበር ነው፣ ሁለተኛው ማቃጠል ነው። የምንቀብራቸው ከሆነ ከ2 ሜትር በላይ ርቀት ያለው ጉድጓድ መቆፈር አለበት። ፈሳሽ ከሆነ የምናስወግደው ቆሻሻ ከመወገዱ በፊት በ1% ክሎሪን ሶሉሽን ወይም በረኪና በምንለው መታከም አለበት። በረኪና ወደሱ መጨመር አለብን፣ ወደ ፈሳሹ ማለት ነው። ሌላው ላውንደሪ ላይ የሚታጠቡ ልብሶች፣ የተበከሉ ልብሶችን መጀመሪያ በ0.5% ክሎሪን ሶሉሽን ለ30 ደቂቃ መዘፍዘፍ አለበት። ከዚያ ተነጣጥለው መታጠብ አለባቸው። ሙሉ ለሙሉ የተበከሉና ሶክድ የሆኑ መጣል ያለባቸው እቃዎች ደግሞ ወይም ልብሶች፣ ሌሎች ነገሮችም ሊሆኑ ይችላሉ፣ መቃጠል አለባቸው ማለት ነው። በማርበርግ የሞተ ሰውን ቀብር ለማስፈጸም አንደኛ ቤተሰብ መነካካት የለበትም። ልብሱ በቤተሰብ እንዲታጠብ ማድረግ የለብንም። ለቀብር ስርዓት የተማሩና የሰለጠኑ በቲም የተደራጁ አባላት መኖር አለባቸው። ፐርሶናል ፕሮቴክቲቭ ኢኩዊፕመንት ማሟላት አለባቸው። ደብት ይጸዳል አይደል? ማጽዳት የለብንም። የተሸፈነበት መከፈት የለበትም። በሁለት የታከመና ዋተር ፕሩፍ በሆነ ላስቲክ መጠቅለል አለበት። የተጠቀለለበት ከቨር መነሳት መገለጥ የለበትም።
አይቪ ላይኑ መነቀል የለበትም። አስከሬኑ የገባበት ሻንጣ በዚፕ መቆለፍ አለበት። ከላይ ደግሞ በ0.5 ክሎሪን ሶሉሽን ዲስኢንፌክት መደረግ አለበት። ማጓጓዣ ላይ የተለዩ የራሱ ማጓጓዣ የሆኑ መኪኖች ከሌላው የማይነካኩ መሆን አለበት። በተቻለ መጠን እንግዲህ ሰዎችን መቀነስ አለብን። ለቀብር የሚሄዱትን አስከሬኑ ከወረደ በኋላ መኪናው ዲስኢንፌክት መሆን አለበት። በበረኪና በ0.5 ክሎሪን ሶሉሽን የምንለው ዲስኢንፌክት መሆን አለበት፣ መታከም አለበት ማለት ነው። ሌላው ትክክለኛ የቀብር ስርዓት መሆን ያለበት በ24 ሰዓት ውስጥ መቀበር አለበት። እንግዲህ ሰውየው ከሞተ ከ24 ሰዓት በኋላ መቆየት የለበትም። ሳጥኑ ወይንም የተጠቀለለበት መከፈት የለበትም። ቅድም እንዳልነው ቤተሰብ ወደ አስከሬኑ መቅረብ የለበትም። የፍታት ስርዓቱ ንክኪ በሌለበት፣ የጸሎት ስርዓቱ ንክኪ በሌለበት መሆን አለበት። የቀብር ስነ ስርዓት አስፈጻሚዎቹ የጤና ባለሙያዎች የለበሱትን ፒፒኢ ፕሮቴክቲቭ ኢኩዊፕመንቱን በጥንቃቄ ማውለቅ አለባቸው። የጤና ባለሙያዎች ወይንም የቀብር አስፈጻሚዎች በ0.5 ክሎሪን ሶሉሽን መታጠብ አለባቸው። ተጋላጭ የሆኑ ሰዎች ለ21 ቀናት በክትትል ውስጥ መሆን አለባቸው። ተጋላጭ የሆኑ ሰዎች ለ21 ቀናት አይዞሌት ተደርገው በክትትል ውስጥ መሆን አለባቸው። እንግዲህ ማርበርግ አስከፊ ከመሆኑ አንጻር ይህን ለማለት ወድጃለሁ። ሰብስክራይብ አድርጋችሁ ቤተኛ ሁኑ። ሁልጊዜ እንዲህ አይነት አዳዲስ ቪዲዮ እንዲደርሷችሁ የደወል ምልክቷን ኦል የሚለው ላይ አድርጋችሁ ቻናላችንን ቤተኛ ሁኑ። እናመሰግናለን። ራሳችሁን ጠብቁ።